ትናንትና ቲክቶክ አቶ ጎንዳርጓቸው ተቆጣጥሮት ነበር። ግለሰቡ እሳቸውን ያዋረድኩ ዝቅ ያደረኩ መስሎት ያው ፓርኪንግ ሎት ሲሰሩ ቪዲዮ ቀርጾ ለቆልናል። እኔ ግን ይህ ቪዲዮ ለመልካም አጋጣሚ ይሆናል ብዬ ተስፋ አረጋለሁ አምናለሁም። ከሳቸው ብዙ ተምሬበታለሁ። ከነበሩበት ኃላፊነት ዝቅ ብለው እንደዚህ አይነት ስራ መስራታቸው ምን አይነት መንፈሰ ጠንካራ እንደሆኑ ጀግና ሰው እንደሆኑ አሳይቶኛል። እኔ እንደሌሎች እንደ ብዙ ሰዎች ስራ ንቀው አልሰራም ብለው ቤት አልተቀመጡ። ቤት ሲቀመጡ ደግሞ ዲፕሬሽን ቀላል አይደለም። ዲፕሬሽኑ ቀላል አይደለም። ስለዚህ ስራ ላይ ብሎ ወጥቶ ገብቶ መምጣቱ ሳይኮሎጂካሊ፣ ኢሞሽናሊ፣ ፊዚካሊ፣ ፋይናንሻሊ ያን ያህል እንኳን ፋይናንሻሊ ባይሆንም ብዙ ባይሆንም ቢያንስ ከዚህ በፊት የተጠቀስኳቸው ሶስቶቹ ጉዳዮች ላይ የተሻለ ጤንነት፣ የተሻለ አካል ብቃት፣ የተሻለ የአእምሮ መረጋጋት ይኖራቸዋል። ያ ደግሞ ትልቅ ነገር ነው። በገንዘብ ልትገዙት የማትችሉት ሀብት ነው ማለት ነው እና ያንን ቢያንስ እንዲጠብቁ ይረዳቸዋል እና በዚህ ደግሞ በጣም ኮርቼበታለሁ። ከእድሜው አንጻር ከነበረበት የስልጣን ደረጃ አንጻር ሳየው በጣም ትልቅ ትምህርት ተምሬያለሁ። ጠንካራ ሰው እንደሆኑ አይቼበታለሁ። ቤተሰቦቻቸውን በዚህ ልትኮሩ ይገባቸዋል። ልጆቻቸው ቢያንስ አባታችሁ ሌባ አይደለም፣ ባለቤቶ ሌባ አይደለም። ስለዚህ እናንተ ነገ የሌባ ልጅ ብሎ የሚሰድባችሁ ሰው አለ ብዬ አላምንም፣ አይኖርም፣ ሊላችሁም አይችልም። ከዚህ በፊት በነበረውት ኃላፊነት ያው ብዙ ነገሮች ስህተቶችን ሰርተዋል እናውቃለን። ቢያንስ በመጨረሻ የስልጣን ዘመኖ ፓርላማ ላይ ባደረጉት ንግግር ምን አይነት ወከባ ምን አይነት ዘለፋ እንደደረሰቦት አይተናል። ያ ደግሞ ትልቅ ጀግንነት ነው። እጆ ላይ ምንም አይነት ነገር ስላልነበረ ነው እንደዛ በነፃነት በኮንፊደንስ ሲናገሩ የነበሩት። ሌሎችንም አይተናቸዋል እኮ ጅራታቸውን እየቆሉ በሉበት ሲጮሁ አይተናቸዋል እኮ። ሰው ግን በዚህ መንገድ አልሄዱም። ቢያንስ ንጽህናውን ተጠቅመው መናገር ያለበትም ፓርላማ ላይ ተናግረዋል። አሁን ደግሞ ጥሩ እንቅልፍ ነው የሚተኙት። በጣም ጥሩ እንቅልፍ ይተኛሉ። አንድ አባባል አለና ሰውየው በጣም ሀብታም ናቸውና ሀብታም ሆነው ጠባቂ ያላቸው፣ ጥበቃቸው ደግሞ በጣም እንቅልፉን በጣም ነው የሚተኛው። ደስ ብሎት በቃ ተቀስቅሶ ነው በጧት የሚነቃው ማለት ነውና ይህ ባለሀብት በጣም እንትን ይላሉ ማለት ነው። በጣም ይገርማቸዋል። ይህን ያህል እሱ እንዴት እንደዚህ የሚያድረው መኝታው ፍራሹ ጥሩ ያልተስተካከለ፣ ምግቡም ያን ያህል ነው፣ የሚለብሰው ብርድ ልብስም እንደዛ ነው። እኔ ጥሩ አልጋ ላይ እንዴት እየተኛው እንቅልፍ አያስደኝም ብለው በቃ አንድ ቀን የሆነ ብር ይሰጡታል ማለት ነው። እና ይህ ጥበቃ ደግሞ ብሩን ይቀበልና በቃ ሌሊቱን በሙሉ 50ውን ለእናቴ፣ 50ውን ለአባቴ፣ 50ውን ለእህቴ፣ ቀሪውን ደግሞ ላጎቴ እያለ ሲያከፋፍል እንቅልፍ ሳይተኛ ቁልጭ እያለ እንዳያድራል ማለት ነው። እዛ በነገታው በቃ ጌቶች ይህን ብር ይውሰዱና እንቅልፌን ይመልሱልኝ አላቸው ማለት ነው። እና አቶ ጎንዳርጋቸውም ቢያንስ ህሌናቸውን የሚቆረቁራቸው ህሌናቸውን እንቅልፍ የሚያሳጣቸው አንዳች ነገር አላደረጉም ብዬ ተስፋ አደርጋለሁ። ቢያንስ ከሀገር አልሰረቁ። ስለዚህ ይሄ ደግሞ ጥሩ እንቅልፍ እንዲተኙ ምክንያት ይሆናቸዋል ብዬ አስባለሁ። ጥሩ እንቅልፍ ደግሞ ያ ትልቅ ሀብት ነው። ብዙ ሰው እንደተመኘው አያገኘው። የእንቅልፍ መድኃኒት እንደሚወስዱ እናውቃለን። ስንቶቹ እየባነኑ እንደሚተኙ እናውቃለን። እና እሳቸው ቢያንስ ንጹህ ህሊና ይዘው ያድራሉ ማለት ነው። ስለዚህ አንገታቸውን ቀና አድርገው ነገ አሁንም የመሄድ እድሉ አሳይተውናል። በዚህ ደግሞ እንኮራበታለን። በጣም ይህን ለማድረግ ስላስተማሩንም በጣም ደስ ብሎኛል። በተረፈ ቀሪ ህይወቶት የተስተካከለ እንዲሆን በዲኤምቪ አካባቢ ያላቸው ቨርጂኒያ አካባቢ ያላቸው ሰዎች ለሳቸው የሚሆን ባላቸው እድሜ ባላቸው እውቀት ሊያገለግሏችሁ በሚችሉበት መንገድ የምትረዷቸው ካላችሁ እንደዛ አይነት ሀሳቦችን እስኪ አስቡበትና እሳቸውን ከዚህ ቦታ አንስታችሁ ወደ ተሻለ የስራ ዘርፍ ብትቀይሯቸው በጣም ደስ ይለኛል። በተጨማሪም ጎፈንድሚ እንደዚህ ብዙ ሰው የሚያውቃችሁ ሰዎች፣ ተሰሚነት ያላችሁ ሰዎች ጎፈንድሚ ቢከፈትና የሆነ ነገር ብናረግላቸው ደስታውን አልችለውም። ስለዚህ እንደዚህ አይነት ስራዎችን ሰርተን እስኪ አንድ ቁም ነገር ለሳቸው እንዋልላቸው። በተረፈ ሰላም ሁኑልኝ። መልካም ጊዜ